በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ። የመጋቤ ትፍስሕት ቀሲስ አምሳሉ ፈቃዱ የአድባራቱ የሰበካ ጉባኤ ዋና ጸሐፊ፣ የተከበራችሁ የደብሩ ሰበካ ጉባኤ ስራ አስፈጻሚዎች፣ የደብሩ ሊቃውንት አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የሰንበት ትምህርት ቤት መንፈሳውያን ወጣቶች፣ ዘማሪያንና ዘማሪያት፣ በአጠቃላይ በዚህ ሰዓት በዚህ ቦታ ላይ የተገኛችሁ እንዲህ በቃል ኪዳኑ ታቦት ፊት ቆመን አምረን ደምቀን እግዚአብሔርን እንድናከብር ስሙን እንድንጠራ እንድናመሰግነው አክብረን እንድንከብር የጠራን የመረጠን የልዑል እግዚአብሔር ቤተሰቦች እስከ ሞት ድረስ በወደደንና ባፈቀረን የልዑል እግዚአብሔር ፍጹም ሰላም እንደምን አላችሁ? እንደምን ቆያችሁ? እንደምን አላችሁ? በዚህ ሰዓት በዚህ ቦታ ላይ ተገኝተን ይህን በዓል እንድናከብርና በረከት እንድናገኝ የጠራን የባለቤቱ እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም የእናቱ እናታችን የቅድስት ድንግል ማርያም የእናትነት አማላጅነቷ የመላእክት የጻድቃን የሰማዕታት የቅዱሳን አባቶቻችን ሁሉ ጸሎትና ተራዳኢነታቸው ይጠብቀን። በመርሐ ግብር መሪው እንደተገለጸው ምናልባትም አሁን ወቅቱን በዓሉን የሚያዋጅ ሰፊ የሆነ ትምህርት ለመስጠት ሰዓቱ ይገድበናል ይመስለኛል። አንደኛ የመጣንበት መንገድ ርቀትም ስላለው ምንም እንኳን እኛ ባይደክመን የቃል ኪዳን ታቦት አክብረው ይዘው የመጡ አባቶቻችን ድካም እንደሚሰማቸው ይታወቃል። ያ ብቻ አይደለም፣ ደግሞ አገልግሎቱ ወዲያውኑ ስለሚቀጥል በውስጥ ያለው ያንንም ሰዓት መጋፋት አለ። ከዚህ ውጭ ምዕመናን ታቦታቱን እዚህ አድርሳችሁ ቤታችሁ ሄዳችሁ እንደገና ተመለሳችሁ ወደዚህ ቦታ የምትመጡ እንዳላችሁ ይታመናልና ስለ ሁሉም ግን ሰዓቱን ለማሳጠር ወይም ደግሞ ሰዓቱን ለመሻማት እንዳይሻማብን እንሞክራለን ማለት ነው። ወረደ ወልድ እምሰማያት ውስተ ምጥማቃት በፍስሐ ወበሰላም። ቅድመ ዓለም የነበረ እግዚአብሔር ወልድ በሰላምና በደስታ በእደ ዮሐንስ ሊጠመቅ ከሰማያት ወረደ። ከገሊላ ወደ ዮርዳኖስ ሄደ። ታላቁ ሊቅ ቅዱስ ያሬድ በዜማ መልኩ ቃኝቶት፣ አሁንም ደግሞ ሊቃውንቱ በለሰለሰ አንደበት ለእኛ ለእናንተ ለጆሮ በሚመች የደስታን ስሜት በሚፈጥር በምስጋና ሲያመሰግኑት ጆሮአችን ሰምቷል። እኛም በጋራ አመስግነናል። በዓሉ የምስጋና ቀን ነው። ይልቁንም ደግሞ ጌታችን ትሕትናን፣ ፍቅርን ያስተማረበት ታላቅ በዓል ነው። ይህን በመረዳት የተወደዳችሁና የተከበራችሁ ምእመናን በዓሉን ስናከብር ከክርስቶስ ትሕትናን፣ ፍቅርን ያየንበት የተማርንበት ታላቅ መንፈሳዊ በዓል ስለሆነ ይህን መንፈሳዊ ይዘቱን ሳይለቅ ሁላችንም በትሕትና በደስታ በምስጋና የምናከብረው ታላቅ በዓል ነውና ለዚህ በዓል እንኳን በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ስሙ የተመሰገነ ይሁን። በሰላምና በደስታ ከሰማያት ወረደ። እንደሰማነውና እንዳየነው ሁሉ ክርስቶስ ወደ ዮርዳኖስ ከመምጣቱ በፊት መንገድ ጠራጊ ቃል አዋዲ የተባለው መጥምቀ መለኮት ቅዱስ ዮሐንስ ያስተምር የንስሐ ጥምቀትንም ያጠምቅ ነበር።
ታሪካዊ ይዘት ከዚህ ታሪካዊ ሃይማኖት ወይም ከዚህ ታሪካዊ ስርዓት ተነስተን ነው ዛሬም በየዓመቱ ጥር 10 ቀን የቃል ኪዳኑ ታቦት ከመንበረ ክብራቸው ተነስተው አባቶቻችን ካህናት የቃል ኪዳኑን ታቦት አክብረው ሰንበት ትምህርት ቤት ወጣቶች እየዘመሩ ሁሉም ምእመናን የቃል ኪዳኑን ታቦት አጅበው በዝማሬ ከበው በየዓመቱ የከተራን በዓል በዚህ መልኩ እናከብራለን። ከተራ የሚለው ይህንን ነው የሚያሳየን። ከተራ የሚለው በዓል ታሪኩ ይህንን የሚያሳየን የቃል ኪዳኑን ታቦትም በዚህ መክበባችን ነው። ባህረ ጥምቀቱ መገደሉን መከተሉን ነው የሚያሳየው ከተራ። በዚህ መልኩ እኔና እናንተም በዓሉን አክብረናልና በዓሉን የበረከት የደስታ በዓል ያድርግልን። እንዳልኋችሁ መጥምቀ መለኮት ቅዱስ ዮሐንስ ቀድሞ የንስሐ ጥምቀትን ያጠምቃል። ብዙዎቹ ደግሞ ደጋግመው እንዲህ የሚል ጥያቄ ጠይቁት ነበር። አንተ ክርስቶስ ነህን ይሉታል። አይደለም። አሁንም አይረዱም። ደጋግመው ይጠይቁታል። ከብዙ ክርክር በኋላ እሺ ክርስቶስ አይደለሁም ብለሃል፣ አንተ ክርስቶስ ካልሆንክ ለምን ታጠምቃለህ አሉት። ክርስቶስ ካልሆንክ ለምን ታጠምቃለህ ሲሉት እኔ ክርስቶስ አይደለሁም፣ እኔ በውሃ አጠምቃችኋለሁ። በምን አለ? በውሃ እኔ በውሃ አጠምቃችኋለሁ ለልብስ ገላን እንዲያጥቡለት። ቦታችኋል። አዲስ ልብስ ለመልበስ ቅድሚያ ገላን ሰው ይታጠባል፣ ያጸዳል። ስለዚህ ለልብስ ገላን እንዲያጥቡለት ለእሱ ጥምቀት የሚያበቃ ነው እኔ የማጠምቃችሁ በውሃ። እኔ የማጠምቃችሁ ለእርሱ ጥምቀት የሚያበቃ ነው። በእርሱ የምትጠመቁት ደግሞ ለእርሱ ማደሪያነት ነው። ስለዚህ እኔ በውሃ አጠምቃችኋለሁ እንጂ እኔ ክርስቶስ አይደለሁም። እኔ እንኳን ክርስቶስ ለሆን ይቅርና የጫማውን ማሰሪያ ልፈታ የማልችል ነኝ አለ። ምንም የማልፈታ የጫማውን ማሰሪያ መፍታት እንኳን የማይቻለኝ ነኝ ክርስቶስ መሆኔ ይቅርና አለ። እንግዲህ ጫማ ሁላችንም እንለብሳለን አይደል? ሰው ጫማውን ሲያልቁለት የውስጥ እግሩ ይታያል። ወይም ጫማችንን ስናያልቀው የውስጥ እግራችን ይታያል። አይታይም? ይታያል አይታይም? ይታያል። ጫማችን ካልወለቀስ የውስጥ እግራችንን ማየት፣ ጫማውን ያላለቀውን ሰው የውስጥ እግሩን ማየት ይቻላል? አይቻልም። ስለዚህ እኔ የጫማውን ማሰሪያ ልፈታ የማልችል ነኝ ሲል ባህሪውን መመርመር የማልችል ነኝ። የእሱን ባህሪ መመርመር አልችልም። እኔ ክርስቶስ አይደለሁም። እኔ በውሃ አጠምቃችኋለሁ፣ እርሱ ግን በምን ያጠምቃችኋል አላት። በእሳት ያጠምቃችኋል። በምን አለ? በእሳት ከዚያ ላይ የሚመጣው እኔ በውሃ አጠምቃችኋለሁ። እኔ የማጠምቀው ለእርሱ ነው። በእርሱ የምትጠመቁት ደግሞ እርሱን ያድርባችሁ ነው። እኔ በውሃ የማጠምቃችሁ ለእርሱ ጥምቀት የሚያበቃ ማዘጋጃ ነው እንጂ እናንተ እንደምትሉት ክርስቶስ አይደለም። ክርስቶስ ይመጣል፣ እርሱ ደግሞ በእሳት ያጠምቃችኋል አለ። እሳት በመንፈስ ቅዱስ ይመስላል። እሳት የበላው መሬት የዘሩትን ያበቅላል፣ ፍሬያማ ይሆናል የተዘራው ዘር። እሳት የበላው መሬት ታውቃላችሁ። ምስጢረ ጥምቀትንም የፈጸመ ሰው የተዘራበትን ቃል እግዚአብሔር በልቡ ሰሌዳ ላይ ይጻፋል። ቃሉን መተርጎም በቃሉ መኖር ይችላል። እሳት የበላውን ብረት ወደ ፈለጉት ነገር መለወጥ ማዘዝ ይቻላል። አይቻልም? ይቻላል። መጀመሪያ ብረቱን እሳት ከበላ በኋላ ማረሻውን ዶማ፣ ዶማውን ማጭድ፣ ማጭዱን ብላ ማድረግ ይቻላል። እሳት ካይበላው ግን ብረቱን ማዘዝ አይቻልም። በመንፈስ ቅዱስ የተቃጠለ ወይም መንፈስ ቅዱስ ያደረበት ምስጢረ ጥምቀትንም የፈጸመ ክርስቲያን ለመንፈሳዊ አገልግሎት ለትሩፋት ምቹ ነው። ለመጽወት ብል ይታዘዛል፣ ብዙ ክፉ አይሆንም። ላመስግን ብል አንደበት ለምስጋና ይታዘዛል።
ንጹሕ ልጸልይ ቢል ይታዘዛል። በቅድመ ግን ምንን የፈጸመ ምስጢረ ጥምቀትን የፈጸመ ክርስቲያን እንዲህ እንደናንተ በዓለ ጥምቀትን ለማክበር ያማረውን ልብስ ለብሶ ለመውጣት ይታዘዛል። በትዕግስት በዝማሬ በዓሉን በስርዓት ለማክበር ይታዘዛል። ምን ያለ ሰው? በመንፈስ ቅዱስ የተቃጠለ ወይም መንፈስ ቅዱስ ያደረበት ምስጢረ ጥምቀትን የፈጸመ ሰው ማለት ነው። ስለዚህ እርሱ በእሳት ያጠምቃችኋል፣ እኔ ግን በውሃ አጠምቃችኋለሁ እያለ ቀድሞ የንስሐ ጥምቀትን ያጠምቅ ያስተምር ነበር። ይህ ጊዜው ደረሰና ዘመኑ ጊዜው ሲደርስ ክርስቶስ ዝቅ ብሎ በባሪያው በዮሐንስ ይጠመቅ ዘንድ ከገሊላ ወዴት መጣ? እሱን ነው የምናከብረው። አሁን መሰረታችን እሱ ነው። ወዴት መጣ? ወደ ዮርዳኖስ። ይህንን የምናከብረው በነገራችሁ ላይ የከተራ በዓል ገና ጥንት ከነገስታቱ ጀምሮ በታላቅ ደስታ የሚከበር ብሔራዊ ዓለም አቀፋዊ በዓል ነው። ይህን ተከትለን ነው ዛሬም እንደ አባቶቻችን ከጥምቀቱ ዋዜማ በዚህ መልኩ ይህን በዓል የምናከብረው። ክርስቶስ በዮሐንስ ሊጠመቅ መግቢያ ላይ እንዳልኋችሁ ባጭሩ ልትወስዱልኝ የሚገባው እንዲስማማን በዓሉ ከክርስቶስ ትሕትናን፣ ፍቅርን የተማርንበት ነው። ከታሪኩ የምንረዳው ይሄ ነው። መጽሐፍ ቅዱስ ላይ የተጻፈው ታሪኩን ስናነባው ለእኛ ምን ይጠቅመናል ካላችሁ ትሕትናን፣ ፍቅርን የምናይበት የምንረዳበት ታሪካዊ በዓል ስለሆነ በመንፈሳዊ ይዘቱን ለቆ በሌላ መልኩ በዓል አክባሪዎች መስለን እንዳንታይ እግዚአብሔር ይርዳል። እግዚአብሔር ይርዳል። መንፈሳዊ ይዘቱን ሳይለቅ በትሕትና በእውነት እንዳሁኑ አሁን ጨዋነት በተሞላ መልኩ የከተራን በዓል አክብረናልና ነገም ተነገ ወዲያ በዚህ መልኩ ክርስቶስ በላይ የእሳት ዙፋን አለው። በዚህ ደግሞ ዝቅ ብሎ በከብቶች ግርግም የተወለደው በባሪያዎች ሊጠመቅ ወደ ዮርዳኖስ የመጣው በባሪያዎች የተጠመቀው ይህን ስናስታውስ ከክርስቶስ የምንማረው ትሕትናና ፍቅር ስለሆነ በዚህ መልኩ በዓሉን አክብረን በረከት ረድኤት እንድናገኝ እግዚአብሔር አምላካችን ይፍቀድልን። አሁን ያለው መርሃ ግብር በጸሎት ከተዘጋ በኋላ ምናልባት ከተስማማን እና እናንተ እዚህ የምትቆዩ ከሆነ በዓሉን ዕለቱን የሚያውጅ ሰፊውን ትምህርት መስጠት ይቻላል። ሊቃውንት በመካከላችን አሉ፣ ያስተምራሉ። ለአሁኑ ግን እዚሁ ላይ እንቋጫለን። ቀሪው መርሃ ግብር ካለ ወደ መርሃ ግብር መልሳቸው ሆነ ይቆየን። ሰዓት ለእግዚአብሔር እግዚአብሔር ይስጥልን። በመካከላችን ተገኝቶ ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አመስግኑት እግዚአብሔር። አሁን ልጅነታችን የተረጋገጠበት እርሱ ፈጣሪ ሆኖ ሳለ በፍጡሩ እጅ የተጠመቀበት ይልቁንም ደግሞ ከፈጠራት ልዕልት ቅድስት ንጽሕት ከሆነችው ከድንግል ማርያም የተወለደበትን የልደቱንም ነገር ነው ከጥምቀቱ ጋር አስተባብራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብረው። በአጠቃላይ ለሁለቱም ታላላቅ በዓላት በድጋሚ እንኳን አደረሳችሁ ምእመናን፣ እንኳን አደረሳችሁ። ለመምህራችን ለመምህር ሙሴ ቃለ ሕይወትን ያሰማልን። ያው እንደምታውቋቸው ተርጉመው አስማምተው መናገር ልማዳቸው የሆነ ታላቅ አባት መምህር ናቸው። እንዲህ አይነት መምህራን ደግሞ ሲያስተምሩ ይህንን ቀና መንገድ በጣም መያዝ ያስፈልጋል። የዚህ በዓል የዚህ ታላቅ መንፈሳዊ በዓል ትውፊቱ መጠበቅ አለበት። በዝማሬ እግዚአብሔርን ማመስገን እንጂ በሌላ አይደለም። ስለዚህ ከዝማሬው ጋር ከመላእክቱ ከኢዮር ከራማ ከኤረር ከመጣው ዝማሬ ጋር መተባበር ማለት ነው። የግቢ ጉባኤ ዘማሪያን፣ የደብራችን የሰንበት ትምህርት ቤት ዘማሪያን በትልቁ ድምፃቸውን ከፍ አድርገው እግዚአብሔርን እያመሰገኑ ታቦታቱን እያከበሩ እንደመጡት እንደዚህ ልንዘምር ያስፈልጋል። ትውፊታችን ስርዓታችን ይሄ ስለሆነ ማለት ነው። ይሄ ትውልድ ይህንን በትልቁ ሊወስደው ያስፈልጋል። እግዚአብሔር ከሁላችን ጋር ይሁን።
በዚሁ አያይዘን የደብሩ ሰንበት ትምህርት ቤት ዘማሪያን አባላት በአጠቃላይ ይህንን በዓል ስናከብር ደግሞ የቃል ኪዳኑ ታቦት የተሸከሙት አባቶቻችን እየረገጡት ምድርን እየባረኩ የመጡበትን ይህንን ምንጣፍ ያነጠፋችሁ የማህበረ ትጉሃንና ሌሎችም ማህበራት ካላችሁ ይህንን ያደረጋችሁ ወጣቶች በእውነት መታደል ነው። አሁን እናንተን መመረቅ አይቻልም። በቃ ተመርቃችኋል። እግዚአብሔር አሁን እናንተ መለመን ያለባችሁ የበለጠ መንፈሳዊ ሕይወታችን በቤተ መቅደሱ እግሮቻችን ተተክለው እንድናድግ ይርዳን። ይሄ አሁን ጅማሬ ነው። ይሄ የተጀመረው ጅማሬ ለፍጻሜ አብቃው ብላችሁ ልትጸልዩ ያስፈልጋል። ለዚህ ነው መጽሐፍትን ሲናገሩ በጉብዝና ወራት እግዚአብሔርን አስበው በእግዚአብሔር ቤተ መቅደስ ኑር፣ ትሕትናን፣ አንድነትን፣ ሰላምን፣ ፍቅርን ገንዘብ አድርገህ ራስህን ለእግዚአብሔር አስገዛ የሚሉት ለዛ ነው። ስለዚህ በዚህ በወጣትነት በዚህ ማገልገል በምትችልበት ወድቀ መነሳት በምትችልበት ብቻ አይደለም የወደቁትን ማንሳት በምትችልበት ዘመን ወቅት ወጣትነትህን አክብረኸው እግዚአብሔርን ካላከበርህበት አንተ ለክርስቶስ ምን ትሰራለህ? ስለዚህ ወጣትነት እንዲህ ነው። ፍጻሜያችሁን እግዚአብሔር ያሳምርላችሁ። በእውነት የታላቅነት ነው። ብዙዎች ተመኝተው አያገኙትም። የተፈቀደላቸው ብቻ ለቤተ መቅደሱ አገልግሎት ይሰጣሉ። በዚህ አካባቢ ያላችሁ ምእመናን እግዚአብሔርን በማክበር የታወቃችሁ አረጋውያን አባቶቻችን እጅግ አድርገን እናመሰግናችኋለን፣ እናከብራችኋለን። ካህናቱን በአገልግሎት ልማዳችሁ ሆኖ እውነት ለመናገር ምድራዊ አይደለም ሰማያዊ መላእክትን መስላችሁ ግን በምድር የኖራችሁ እንዲህ እግዚአብሔርን ስታከብሩ ምንኛ መታደል ነው። ይህንን መታደል እስከ መጨረሻው እግዚአብሔር ያጽናልን ብላችሁ ሁላችንንም አስቡን። አንድ ሁለት ማስታወቂያዎች አሉ። እነሱን እነግራችሁና በቀጥታ ወደ ፍጻሜ ጸሎት ነው የምናልፈው። የመጀመሪያው አሁን ከዚህ በኋላ አባቶቻችን ቅድም መምህራችንም እንዳሉት እረፍት የለም። በቀጥታ ወደ አገልግሎት ነው የሚገቡት። እንዲህ ደግሞ ያው ግን አይደክሙም እኮ በጣም የሚገርማችሁ ነገር እየበረቱ ነው የሚሄዱት ቃለ እግዚአብሔርን ሲሉና በቀጥታ ከዚህ ሰዓት ጀምሮ ወደ የቅኔ ማህሌቱ አገልግሎት የሚከናወን ነው የሚሆነው በደብሩ አጋፋሪ ወይም አሰሪ ክፍሎች አስተባባሪነት ማለት ነው። ከዛ በኋላ 6 ሰዓት ተኩል ላይ ቅዳሴ የምንገባበት ነው የሚሆነው። ምእመናን በደንብ ስሙ። 6 ሰዓት ተኩል ላይ የቅዳሴው ስርዓት ይጀመራል። እስከ 9 ሰዓት ባለው ይጠናቀቃል ማለት ከ6 ተኩል እስከ 9 ሰዓት ማለት ነው። ከዛ የሊቃውንቱ የቅኔ አገልግሎት እንደገና ደግሞ ይቀጥላል ማለት ነው። 12 ሰዓት ላይ ባህረ ጥምቀቱ ተባርኮ ምእመናን በተለመደው ስርዓት ትውፊቱን በጠበቀው መልኩ በዛ ተገኝተን ያን ስርዓት እንካፈላለን ማለት ነው። 12 ሰዓት ላይ ከቀኑ 5 ሰዓት ላይ ነገ ታቦታቱ ከመንበረ ክብራቸው ዛሬ ካደሩበት ቦታ ተነስተው ወደ የአድባራቱ ጉዞ የሚጀምሩበት ነው። 6 ሰዓት ላይ 5 ሰዓት ላይ ማለት ነው ነገ ማለት ነው። ስለዚህ እነዚህም 3 የቁጥር ማስታወቂያዎች እንድትይዙልኝ የሰዓት ማስታወቂያዎች እንድትይዙልኝ ያሳስባችኋለሁ። በነገራችን ሁሉ እግዚአብሔር ከፊት እየቀደመ የቀናውን መንገድ ያሳየ መንፈሳዊ ስራ ሰርተን ለመንፈሳዊ ውርስ እግዚአብሔር ያብቃል። ከዚህ በመቀጠል በቀጥታ ወደ አባቶቻችን የቡራኬና ጸሎት መርሃ ግብር ነው የምናልፈው። እግዚአብሔር ከሁላችን ጋር ይሁን። ይማረን ይሳረን የተወሰነ ሰላም ያለን አምላካችን ሰላም ያስመሸን። በዓሉንም በዓለ ሰላም ባለ ፍስሐ ያደርግልን። በሰላም ለነገ ለጸሎቱ ያድርሰን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ
ይቅርታና ምሕረትን ለምኝልን፣ ኃጢአታችንንም ያስተሰርይልን ይቅር ይለን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ እምኃጢአት ይረስየነ ረስይክሙ ከመ ንኩን ድልዎ ለመንግሥተ ሰማያት። ሁላችንም ለመንግሥተ ሰማያት ያበቃን ዘንድ እንደ ቸርነቱ ብዛት እግዚኦ መሐረነ ክርስቶስ 12 ጊዜ እግዚኦ መሐረነ ክርስቶስ ስለ እናቱ ስለ ድንግል ማርያም ብሎ ባለፈው ይቅር እንዲለን በሚመጣውም እንዲጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ የወልድ በረከት የመንፈስ ቅዱስ አንድነት የእመቤታችን ድንግል ማርያም አማላጅነት የጻድቃን ሰማዕታት ተራዳኢነት የባለቤቱ መድኃኔዓለም ክርስቶስ በረከት ረድኤት በሁላችን ላይ ይደር። ማሰራት ኃጢአትን እግዚአብሔር ይፍታ።